ሰላም ጤና ይስጥልን የፈታ ዴሊ የሰኞ ምሽት መረጃ ላይ እንገኛለን። አነጋጋሪ ጉዳዮች ዛሬ ተደምጠዋል። የጌታቸው ረዳ ወንድም የካቢኔ አባል ሆኖ መሾሙ እንዳነጋገረ፣ ከትግራይ የሚፈልሱ ስደተኞች ብዛት ህወሓትን እጅግ ስለማስደንገጡ፣ ከፌደራሉ ጋር ታረቃለው ሲል እየጎረፈ ያለውን ህዝብ አሳምኖ ለማስቀረት እየሞከረ መሆኑ መሰማቱን፣ ከዋጃ ጥሙጋ በህወሓት ግፍ ቀያቸውን እየለቀቁ የሚመጡ የአማራ ተወላጆችም ቁጥራቸው እጅግ እየጨመረ መሆኑን፣ መንግስት በስደተኞች ጉዳይ ተጨንቆ እንዳለ እንዲሁም በአፋር ጦርነቱ የቀጠለ ሲሆን ከጦርነቱ የባሰ ነገር አፋሮችን ማስጨነቁ ተሰምቷል። ምንድነው መረጃው? መልሳለሁ። የጦርነቱንና የስደቱን ጉዳይ ዘርዘር ያለ መረጃ ይዘናል። የራሻና ዩክሬንን ጦርነት በተመለከተም ቁልፍ የሆኑ የሰዓቱን ክስተቶች አጥርተን ይዘናል። ዜሌንስኪን የሚገድል ቅጥረኛ ቡድን ራሻ ስለመላኳና ዩክሬን ስለመግባታቸው መነገሩን፣ ኤስ-300 አየር መቃወሚያ ዩክሬን እጅ ሊገባ ጫፍ መድረሱን፣ ራሻ መሳሪያው ወደ ዩክሬን ከገባ መንገድ ላይ አመድ አድርገዋለሁ ማለቷ መሰማቱን፣ በጦርነቱ ፑቲን እቅድ 2ን እየተገበሩ ነው መባሉ፣ ቁጥር 2 እቅድ ምን እንደሆነ እናስደምጣቸዋለን። በጦርነቱ 5ኛው የራሻ ጀነራል መገደሉንና ዩክሬኖች የራሻ ጀነራሎችን እየገደሉበት ያለው ሚስጥር መውጣቱን ምን እንደሆነ ተንተን አድርገን ይዘናል። ላይክ፣ ሼር እና ኮሜንት እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የግንባር መረጃ። በመጀመሪያ ከዩክሬን ራሻ ካገኘናቸው ትኩስ መረጃዎች ጀመርን። ስሎቫኪያ ተተኪ ሚሳይሎች ደረሷት። የራሷን ለዩክሬን ልትልክ ነው። ራሻ መሳሪያውን መንገድ ላይ መትቻ አጋያለው አለች። ዩክሬን ከጦርነቱ መነሻ ጀምሮ ምዕራባውያኑን የአየር ክልሏን እንዲያስጠብቁላት ወይ የአየር መከላከያ ስርዓት እንዲሰጧት በተደጋጋሚ ያደረገችው ተማጽኖ አሁን መልስ ሊያገኝ ጫፍ ደርሷል። ባሳለፍነው ሳምንት የመጨረሻ ቀናት ስሎቫኪያ ራሻ ሰራሽ የሆኑ ኤስ-300 አንቲ ኤርክራፍት ሚሳይል ሲስተም ለዩክሬን ለመስጠት ፈቃደኛ መሆኗን በአንድ ቅድመ ሁኔታ ተናግራ ነበር። ስሎቫኪያ መሳሪያዎቹን ስትሸጥ በምትኩ ኔቶ የሚሞላላት ከሆነ ነው ብላ ነበር። ይሄ ቅድመ ሁኔታ አሁን ዛሬ ላይ ተፈጽሟል። ስሎቫኪያ ፓትሪየት የተሰኙትን የአየር መከላከያ ሚሳይል ስርዓት ዛሬ ከኔቶ ተረክባለች። የራሷን ኤስ-300 የአየር መቃወሚያ የሚተካ ዘመነኝነቱ የሚያስተማምን ፓትሪየት ጸረ አውሮፕላን ሚሳይል ማምሻውንና ሌሊቱን ተጓጉዞ ስሎቫኪያ ደርሷል። በኤስ-300 ቦታም እየተተከለ መሆኑን የሚዲያ ምንጮች ዘግበዋል። እነዚህ ፓትሪየት አየር መከላከያ ሚሳይሎችም በስሎቫኪያ የኔቶ የአየር ክልል አስጠባቂ ሆነው በጀርመንና ደች የመከላከያ ባለሙያዎች ኦፕሬት ይደረጋሉ ተብሏል። ኔቶ ከሰሞኑ የስሎቫኪያን ጥያቄ በቦታው ያለኝ ብቸኛው መከላከያ ይሄ ነው ብሎ አንገራግሮ የነበረ ሲሆን በዚህ አሜሪካ ሌላ አማራጭ ፍለጋ ወደ ቱርክ መመልከቷን ትላንትና ተዘግቦ ነበር። ቱርክ ቀደም ሲል በ2019 ከራሻ ገዝታ ያስቀመጠቻቸውን ኤስ-300 የአየር መከላከያ ሚሳይል ስርዓቶች ለዩክሬን እንድትሰጥ ሐሳብ ቀርቦም ነበር። ቱርክ ራሻን ተጋፍታ አውሮፓ ህብረቱን ደግፋ ይሄንን አታደርገውም ተብሎ ነበር። ታዲያ የቱርክ መልስ እንቢታ ሆነ መሰል። ቱርክ ይፋዊ መልስ ሳትሰጥ ኔቶ ያንገራገረበትን መሳሪያ ሌሊቱን አጓጉዞ ስሎቫኪያ ደርሷል። ስሎቫኪያም ቃል በገባችውና ሐሳቡን ባቀረበችው መሰረት ኤስ-300 አየር መከላከያ ስርዓቱን ለዩክሬን በአፋጣኝ ታስረክባለች ተብሎ ይጠበቃል። መሳሪያው ግን በምን በኩል እንዴት ለዩክሬን ይሰጣል የሚለው አሁንም ግልጽ አይደለም። ይሄ መረጃ ከተሰማ ወዲህ ራሻ ወዲያውኑ ይፋዊ መልስ አውጥታለች። የአየር መከላከያ መሳሪያው ዩክሬን እጅ እንዳይገባ ወታደራዊ እርምጃ ወስዳለሁ ስትል፣ በግልጽ አሰናክላለሁ ስትል በጦር ሚኒስትሯና በውጭ ጉዳዩ በኩል ዛሬ ተናግራለች። ዜሌንስኪ የፈለገው የልቡ መድረሱን በተመለከተ እስካሁን ምንም ያለው ነገር የለም። በቀጣይ መረጃ ራሻ ዜሌንስኪን ለመግደል ልዩ ኮማንዶ ላከች። ዜሌንስኪን ለመግደል ሲሞከር 3ኛ ጊዜ ነው ተብሏል። ሌላኛው ገዳይ ቡድን ዩክሬን መግባቱን የዩክሬን ደህንነት አስታውቋል። የዩክሬን ባለስልጣናት ዛሬ አስደንጋጭ መረጃ አውጥተዋል። ራሻ የዩክሬኑን ፕሬዝዳንት ዜሌንስኪንና ምክትል ጠቅላይ ሚኒስትሩንና ሌሎች የዩክሬን መንግስት ከፍተኛ ባለስልጣናትን ለመግደል ልዩ ኃይል ወደ ዩክሬን ማስገባቷን ዛሬ ይፋ አድርገዋል። በራሻ በግድያ የሰለጠነ የሚፈራ ልዩ ወታደራዊ ስኳድ ልዩ ስሙ ዋግነር ቡድን የሚባለው የዩክሬን ምድር መርገጡን ነው የዩክሬን ባለስልጣናት ያስታወቁት። የዩክሬን የደህንነት መስሪያ ቤት ምንጮች ናቸው መረጃውን አገኙ የተባለው። በዚህም ዋግነር የተሰኘው ቡድን ወታደሮች ዜሌንስኪን ለመግደል ትዕዛዝ ተሰጥቶት እየተንቀሳቀሰ ነው ብለዋል። ዜሌንስኪን በጦርነቱ መጀመሪያ ቀናት የራሻ ልዩ ኮማንዶ እሱን ኢላማ አድርጎ ሊያስረው ወይም ሊገለው ወደ ኪየቭ መላኩን ቀደም ሲል ተናግሮ ነበር። የኮማንዶ አባላቱ በዩክሬን ልዩ ኃይል መክሸፋቸው ተነግሮ ነበር። ታዲያ ከዛ መልስ 2 ጊዜ ዜሌንስኪን ለመግደል ያለመ ኃይል ሙከራ ማድረጉን፣ ካሁኑ ጋር ራሻ ፕሬዝዳንቱን ለማስገደል ቡድን ስትልክ ለ4ኛ ጊዜ መሆኑን የዩክሬን የደህንነት ምንጮች መረጃ ሰጥተዋል። ዋግነር የተሰኘው የገዳይ ቡድን የግል ወታደራዊ ድርጅት ሲሆን ቅጥረኝነቱ ለፑቲን ክሬምሊን ቤተ መንግስት የሆነ መሆኑን ገልጸዋል።
የቡድኑና የራሽያ ዓላማ ዩክሬንን ዋና መሪዎች በመግደል የዩክሬን ተዋጊዎችን ሞራል ማንኮታኮትና መንግስቱን ያለ አመራር ማስቀረት ነው ሲሉም አክለዋል። ዋግነር ቡድን በ2014 የተመሰረተና የግል ወታደራዊና የጸጥታ ስራ የሚሰራ አትራፊ ድርጅት ነው። ሞስኮ ይህንን ድርጅትና የሰለጠኑ ወታደሮቹን በተለያየ ጊዜ ኢላማ በመስጠት ግድያ አስፈጽማለች ሲባል ይነገርም ነበር። የሞስኮ መንግስት ግን ይህንን የዩክሬኖች ክስ ያጣጣለው ሲሆን የዋግነር ድርጅት መስራች የሆኑ የራሽያ ልዩ ኃይል የቀድሞ ኮማንደር ኮሎኔል ዲሚትሪ ኡኪን መሆኑን በ2017 ላይ የወጣ አንድ መረጃ አመላክቶ ነበር። ቡድኑ ከ600 በላይ በልዩነት የሰለጠኑ ገዳይ ወታደሮች እንዳሉትም ይነገርለታል። ይሄ ቡድን አሁን ላይ ከዩክሬን መገንጠል የሚፈልጉት እና ራሽያን ነፃ ሀገር ስትል ከጦርነቱ በፊት እውቅና በሰጠቻቸው ሁለቱ ግዛቶች ላይ በዚህ ጦርነት ልዩ ተልዕኮችን ወስዶ ሲሰራ ነበር ሲሉ ዩክሬኖች ይከሳሉ። ይሄ ቡድን የራሽያን የሶሪያ ዘመቻ እንዲሁም በሊቢያ ጭምር ወታደራዊ ተልዕኮ ተሳትፎ እንደነበረው በሰፊ ይነገርለታል። የዩክሬን ደህንነት እነዚህ አሁን ዩክሬን መግባታቸውን ዓላማቸውም ዜሌንስኪን መግደል መሆኑን ቢገልጽም የት ቦታ እንዳሉ መረጃ ከመስጠት ተቆጥቧል። ራሻ የጠራ የፈጠራ ወሬ ፕሮፓጋንዳ ነው ስትል ነገሩን አጣጥለዋለች። ወደ ቀጣይ ርዕስ ስናልፍ ፑቲን እቅድ 2ን በዩክሬን ማስጀመራቸው ተነገረ። የዩክሬኑ ጦርነት ፑቲን በፈለገው ፍጥነት እየሄደለት አለመሆኑ ሲነገር ነበር። ከገመተው በላይ መከላከል በዩክሬን እንደገጠመውና ወደ ኪየቭ የሚያደርገው ወታደራዊ ግስጋሴም ከ20 ቀናት በላይ ከተማዋን ለመያዝ አለመቻሉ እጅጉን እንዳበሳጨው በተለይ የአሜሪካና እንግሊዝ ደህንነት መስሪያ ቤቶች መረጃ ሲያወጡ ነበር። የራሻ ጦር ቀድሞ የነበረውን ስትራቴጂውን መቀየሩንና ከፍተኛ የጦር ባለስልጣኖችንም ጭምር ማባረሩን ማሰሩም የተሰማ ጉዳይ ነው። አሁን የራሻ ጦር በተለይ ትላንትና ዛሬ እየወሰደ ካለው እርምጃ አንጻር አሁን ላይ ፑቲን በዩክሬን ጦርነት እቅድ 2 ያለውን ማስተግበር መጀመሩን የወታደራዊ ጉዳይ ተንታኞች ዛሬ መረጃ አውጥተዋል። በቅድሚያ የራሻ ጦር ሜካናይዝድና አየር ኃይሉን በዋናነት ሲጠቀም የነበረ ሲሆን ይሄ የተፈለገው ውጤት በፍጥነት ማምጣት ባለመቻሉ ባለፉት 2 ቀናት እንደታየው ከፍተኛ የማውደም አቅም ያላቸውን በሌላ ጦርነት ራሽያ ያልተጠቀመቻቸውን ከባባድ ሚሳኤሎች ጦርነቱን ለማሳጠርና ከፍተኛ ቀውስ ፈጥራ በዩክሬን መንግስት ላይ ጫና ለማድረግ ጀምራለች ብለዋል ተንታኞቹ። ይሄ ትንተና ትላንትና ዛሬ ራሻ በተኮሰችው ከድምጽ 10 እጥፍ በሚበልጠው ሃይፐርሶኒክ ሚሳኤሏም ትንታኔ የተደገፈ መስሏል። ታዲያ ተንታኞቹ ሲያስቀምጡት የፑቲን እቅድ 2 የዩክሬንን መንግስት መሰረተ ልማቶችን በተለይም ሲቪሊያን በብዛት የሚገኙበት ላይ ከፍተኛ ቦምቦችን፣ ሚሳኤሎችን አስደንጋጭ በሆነ አቅም በማውረድ ከፍተኛ የህዝብ ስደትና የሰብአዊ ቀውስ በመፍጠር ዩክሬንን መንግስት ተገዶ እንዲፈታ ለማድረግ ያቀደ ነው ብለውታል። ይሄም አሁን ላይ ማሪውፖል በተባለችው የዩክሬን ከተማ እየተተገበረ ውጤቱ እየታየ ነው ብለውታል። የስደተኛ ቀውስ ዜሌንስኪን እጁን እንዲፈታ ማስገደድ ጦርነቱ ከሜካናይዝድና አየር ኃይል ባለፈ ከባድ ሚሳኤሎች በዋናነት ውድመት እንዲያደርሱ ፑቲን አዘዋል ሲሉም ይናገራሉ። በዚህ እቅድ 2 ከዩክሬን አሁን ከነበረው ጥፍ ሰው ወደ ጎረቤት ሀገሮች ፖላንድና አውሮፓ እንዲሰደዱ በማድረግ ጦርነቱን በአስገዳጅነት ለመቋጨት ፑቲን ወስኖ እቅድ 2ን አስጀምሯል ብለውታል። በተከታዩ ርዕሳችን ዩክሬን 5ኛውን የራሻ ጀነራል ገደልኩ አለች። ጀነራሎቹ ለጥቃት የተጋለጡበት ሚስጥር ወጣ። የዩክሬን መከላከያ ዛሬ ላይ 5ኛውን የራሻ ጀነራል መግደሉን ይፋ አድርጓል። 1-2 እያለ በዩክሬን የራሻን ጦር የሚመሩት 4 ጀነራሎች መገደላቸው ከሰሞኑ የተረጋገጠ ሲሆን ዛሬ 5ኛውን ዩክሬን ገድያለው ማለቷ ከገለልተኛ ወገን ባይረጋገጥም ያለፉት 4ቱ ግን ማረጋገጫ የተሰጠባቸው ናቸው። እንዴት በዚህ ቁጥር ደረጃ ዩክሬኖች የራሻ ጀነራሎችን በጦርነቱ ታርጌት ማድረግና መግደል ቻሉ የሚለው ለብዙዎች ግራ ያጋባ ሲሆን ሚስጥሩ ይሄ ነው ሲል አንድ ዘገባ ዛሬ መረጃ አውጥቶበታል። ራሻ ኪየቭን ለመቆጣጠር አሁን ያልቻለች ሲሆን ከሰሞኑ ከነበረው ጠንከር ያለ ጥቃቶችን ማድረግ እንቀጥላለች። አሁን ላይ ባለ 4 ኮከብ ጀነራል የሆኑ የጦር ተንታኝ በጦርነቱ ለምን ራሻ ጀነራሎቿ ለዩክሬን ጥቃት እንደተጋለጡ ለአንድ ምዕራባዊ ሚዲያ አስረድተዋል። ይሄም የራሻ ጦር እዝ ኮማንድና ቁጥጥሩ ከጦሩ ጋር ያለውን የማዘዝ ሚና የሚያጨናግፍ ስራ በዩክሬን ልዩ ኃይሎች እየተሰራ መሆኑ ነው ብለው ዩክሬናውያኖቹ በተጠና መልኩ የራሻ ጦር አመራርና የጦሩን ግንኙነት የኮሙኒኬሽን መንገዱን መስበር የኮሙኒኬሽን ስርዓቱን ጃም ማድረግ እየተሳካላቸው ነው። በዚህ ጦር ሜዳ አመራሩን መለየት መነጠል ስለቻሉ ጀነራሎቹን 1-2 እያሉ 5 መግደል ችለዋል ብለዋል። ራሻ በዚህ የዩክሬን ቴክኒክ የተነሳ ግንኙነታቸውን በአንድ ቻናል ለማድረግ መገደዳቸውን ጭምር ማረጋገጣቸው እኚህ ባለ 4 ኮከብ ጀነራል ተናግረዋል። ጦሩ ከፊት ሲዋጋ አዛዥ ጀነራሎች የግንኙነት መሳሪያ በመቋረጥ ምክንያት ከጠባቂ ኃይላቸው ተነጥለው ወደ ኋላ መቅረትና አንድ ቦታ መሆን ግድ ሆኖባቸዋል። ይሄ ታዲያ የዩክሬን ኃይል የደፈጣ ስራውን እየሰራ ጀነራሎችን መጥቶ ዞር ማለት ተሳክቶለታል ሲሉ ለምን ጀነራሎቹ እየሞቱ እንደሆነ ወታደራዊ መረጃውን ይፋ አድርገውታል።
ራሻ የዩክሬንን የሳተላይትና የመስመር መገናኛ ኢንተርኔት ጨምሮ ከጦርነቱ የመጀመሪያ ቀን ጀምሮ የቆረጠች ቢሆንም አሁንም ዩክሬናውያኑ ከአሜሪካዊው ቱጃር ኢለን መስክ በተገኘ የጠፈር ኢንተርኔት አገልግሎት ወታደራዊ ስራቸውን እያቀላጠፉ እንደሚገኙ አብራርተዋል። ወደ ሀገር ውስጥ መረጃ ስናልፍ የትግራይ ህዝብ ከትግራይ ነቅሎ እየወጣ ነው። ከአማራ ክልል አዋሳኝ አካባቢዎች አቅም በላይ ሆኗል። ሰቆጣ ከተማ አሁንም በህወሓት ዳግም ወረራ ስጋት ውስጥ ገብታለች። በከተማዋ በርካታ የህወሓት ሰርጎ ገቦች እየተለቀሙ ነው። የጌታቸው ረዳ ወንድም በአማራ ክልል ቆቦ ከተማ የካቢኔ አባል ሆኖ የመሾሙ ጉዳይ በእጅጉ እያነጋገረ ነው። የትግራይ ህዝብ ከትግራይ ነቅሎ እየወጣ ነው። በዚህ አካባቢ ጉዳዩን በቅርበት እየተከታተለ ያለው ዘጋቢያችን ከራያ ቆቦ በላከልን መረጃ መሰረት በአሁኑ ሰዓት በራያ ቆቦ በኩል ወደ አማራ ክልል እየገባ ያለው የትግራይ ክልል ስደተኛ ቁጥር ፈጽሞ ከቁጥጥር ውጭ ሆኗል። ህዝቡ በእግሩ እየጎረፈ ወደ ቆቦ ከተማ በስፋት እየገባ መሆኑ የታወቀ ሲሆን የአማራ ክልላዊ መንግስት የቆቦ ከተማ ፖሊስ የህወሓት ሰርጎ ገቦች ከስደተኛው ጋር ተቀላቅለው እንዳይገቡ ለመከላከል እያደረገ ያለው ጥረት ከአቅሙ በላይ መሆኑ ታውቋል። በአሁኑ ሰዓት ከትግራይ ወደ አማራ ክልል የሚገቡ የትግራይ ስደተኞች በረሃብ እጅግ የተጎዱና አንዳንዶቹም በስኳርና በደም ብዛት በሽታ የሚሰቃዩ ሆነው እንደተገኙ የዘጋቢያችን መረጃ ያመለክታል። የአካባቢ ጸጥታ ኃይሎች ለክትትልና ቁጥጥር እንዲያመቻቸውም በስፋት ወደ አማራ ክልል እየገቡ ያሉትን የትግራይ ስደተኞች በፖሊስ ጣቢያ እንዲጠለሉ እያደረጉ መሆኑንም ከዘጋቢያችን ያገኘነው መረጃ ይጠቁማል። ከዚሁ ጋር በተያያዘም በትግራይ በገፍ ወደ አማራ ክልል እየጎረፉ ያሉ ስደተኞች ገና እንደደረሱ መድኃኒት ስጡን ብለው ጥያቄ እያቀረቡ መሆኑም ታውቋል። በዚሁ ዙሪያም የአካባቢው የሕክምና ተቋማት በቀደመው የህወሓት ወረራ ሙሉ በሙሉ የወደሙና የተዘረፉ በመሆናቸው ምንም ማድረግ እንዳልተቻለ ዘጋቢያችን አያይዞ ያደረሰን መረጃ ያመለክታል። በጧቱ መረጃችን እንዳመለከትነው ህወሓት በትግራይ ህዝብ ከቁጥጥር ውጪ በወጣው የህዝብ ፍልሰት በመደናገጡ ህዝቡን ለማረጋጋት ከፌደራል መንግስት ጋር ታርቀናል፣ ነገሮች ወደ ነበሩበት ይመለሳሉ፣ ተረጋጉ በማለት ህዝቡን እየዋሸ ይገኛል። የአማራ ክልል ግዛት የሆኑት ዋጃና ጥሙጋ ዛሬም ድረስ በህወሓት እጅ ስር ሲሆኑ ከነዚሁ አካባቢዎችም በርካታ የአማራ ክልል ተወላጆች መኖሪያ ቀያቸውን ለቀው ወደ ቆቦና አካባቢው በስፋት እየገቡ መሆኑን በስፍራ ያለው ዘጋቢያችን ያደረሰን መረጃ ያመለክታል። በአሁኑ ሰዓት በአካባቢው ተጨማሪ እርዳታ እየደረሰ ባለመሆኑ ነዋሪዎቹ ከፍተኛ ስቃይ ላይ ናቸው ተብሏል። በዚሁ አካባቢ በአፋር ግንባር ስላለው ዕለታዊ ሁኔታም አንድ መረጃ እናደርሳችሁ። አፋሮች ዛሬም ከህወሓት ኃይል ጋር ከባድ ትንቅንቅ ላይ ናቸው። ከዝርፊያና የገጠመው ረሃብ በዝርፊያ ከማስታገስ ውጪ ምንም አይነት ይህ ነው የሚባል ዓላማ የሌለው የህወሓት ወራሪ ኃይል አናብስቶቹ ሰው መግደል ሰለቸን እስኪሉ ድረስ አፋር ምድር ገብቶ እያለቀ ነው። በዚህም የህወሓት ኃይል እንደተለመደው በበረሃሌና ርርቲ አፋር አካባቢዎች በውጊያው የቀጠለበት ሲሆን የአፋር አናብስቶች ግን በውጊያው የበላይነት ዛሬም የመጣውን ኃይል እየመከቱ ነው። ሆኖም የአፋር አናብስቶች ከህወሓት ጋር የሚያደርጉት ውጊያ ሳይሆን ያሳሰባቸው በክልላቸው ከህወሓት አመራሮች ጋር ጥብቅ ቁርኝት ያላቸው የክልላቸው አመራሮች የመኖራቸው ጉዳይ ነው። ከዚሁ ጋር በተያያዘም ከህወሓት አመራሮች ጋር ሚስጥራዊ ቁርኝት ያላቸው ግለሰቦች ወደ አመራርነት እንዳይመጡ አፋሮች በተደጋጋሚ ጥያቄ ቢያቀርቡም እስካሁን ድረስ ይህ ነው የሚባል ምላሽ ያላገኙ መሆኑን ለዘጋቢያችን ነግረውታል። ይህ ችግር በአፋር ክልል ብቻ ሳይሆን በአማራ ክልል የትግራይ አዋሳኝ አካባቢዎችም እየታየ ያለ ችግር ነው ተብሏል። እንደ ዘጋቢያችን መረጃ ከሆነ በቆቦ ከተማ ቀደም ብሎ በነበረው የህወሓት ወረራ ወቅት የአማራን ህዝብ አብረው ሲጨፈጭፉና ሲያስጨፈጭፉ የነበሩ አንዳንድ ሰዎች ሳይቀሩ በስልጣን ላይ ይገኛሉ። አንዳንዶቹም በአዲስ የስልጣን ሹመት ላይ እየተቀመጡ ናቸው። በዚሁ ለዘጋቢያችን በደረሰው መረጃ መሰረትም የጌታቸው ረዳ ወንድም በቆቦ ከተማ የካቢኔ አባልነት ጭምር ተካቶ እየሰራም ይገኛል። ከቆቦ ከተማ ወደ ሰቆጣ ከተማ ስንወስዳችሁ ደግሞ የህወሓት ኃይል ወደ ሰቆጣ ከተማ በርካታ ሰርጎ ገቦችን አስርጎ ቢያስገባም ሰርጎ ገቦቹ በአማራ ልዩ ኃይልና በመከላከያ አባላት በቁጥጥር ስር ውለው እርምጃ እየተወሰደባቸው መሆኑንም የዘጋቢያችን መረጃ ያመለክታል። በአሁኑ ሰዓት ከህወሓት ጋር እጅና ጓንት ሆኖ እየሰራ ያለው የአገው ሸንጎ የተባለው ቡድን አባላትም የዚሁ ሴራ ተባባሪ ሆኖ በመያዝ ላይ ናቸው። ሰቆጣ በአሁኑ ሰዓት ከ70,000 በላይ ተፈናቃዮችን የያዘች ከተማ ስትሆን ህወሓት ከከተማዋ በቅርብ ርቀት የሚገኝ በመሆኑ ከዳግም ወረራ ስጋት ያልወጣች ከተማ ናት። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።